ዘመናዊ ዲስኮር ተከሽነው። የሰው ልጅ ግን ለምንድነው የማያምንበትን ነገር ሁሌም ሲፈላሰፍና ሲቀባጥር የሚኖረው? ይሄ አላስፈላጊ መቀባጠርና መፈላሰፍ ደግሞ ምን እንደሆነ ከመናገሬ በፊት እና እናንተንም ከማሳመኔ በፊት እስኪ ቪዲዮ ስትገቡ ግን ሰብስክራይብ እያደረጋችሁ ጀምሩ። ስትመለከቱ እናንተ ዝም ብላችሁማ አትዩ እንጂ ተው። ኧረ ጎበዝ። እና በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? ሰው የማያምንበትን ሁልጊዜ ይራገጋል። በቃ ለምንድን ነው? ለምሳሌ ደስታን ከሰዎች አትፈልግ ይላል ብሏቸው ያውቃሉ? እናንተን ደስታን ከሰው አትፈልግ እና ከዝንጀሮ ልፈልገው፣ ከአንበሳ ልፈልገው፣ ከዛፍ ልፈልገው ወይስ ከሰማይ ልፈልገው? የኔ ወንድም የኔ እህት እንደዚህ የሚሉ ሰዎች ፍጹም የተመሰቃቀለባቸው ናቸው። ምክንያቱም የሰው ልጅ ደስታ የሚገኘው ከሰው ነው። እንዴት እንደሆነ ደግሞ እናሳያለን። ቪዲዮውን ብቻ ሰብስክራይብ እያደረጋችሁ ተከተሉኝ። ገና ስንወለድ የመጀመሪያ ልናገኛትና ልናውቃት የምንችላት እውቀት ምንድን ናት? እኛ ስንወድቅ ሕፃን ሆነን እያምባችን በምንሄድበት ጊዜ ስንወድቅ ሰዎች ሲያነሱን፣ ሲርበን ሰዎቹ ሲያጎርሱን፣ ስንራቆት ሰዎቹ ሲያለብሱን፣ እንዲህ የተለያዩ ጉዳት በሚደርሱበት ጊዜ የተለያዩ ጉዳቶችን ስናስተናግድ ሰዎች እያገዙን ነው የምንኖረው። ታዲያ የመጀመሪያ የምናውቃት እውቀት በኋላ ላይም አድገን የተለያዩ ጉዳቶችን ስናስተናግድ ሰዎቹ እንዲረዱን እንፈልጋለን። ያን ወቅት ሰዎች ሳይረዱን ሲቀሩ ደግሞ መልሶ ልባችን ይሰበራል ማለት ነው። ስለዚህ እችን ሰበብና ተገን በማድረግ የሰው ልጅ ከሰው ምንም አይነት እርዳታና ደስታ ትጠብቅ ይላል። ግን ፍጹም ስህተት ነው። ለምን? እንደዛማ ባይሆን ኑሮ የሰው ልጅ ከሰው ደስታ ባያገኝ ኑሮ አንድ ወንድ አንድ ሴትን አያገባም። አንድ ሴት ደግሞ አንድ ወንድን አታገባም። ያንን ፍጹም የሆነ ደስታ ፍለጋ ከተቃራኒ ጾታ ጋር ይተሳሰራሉ ወይም ደግሞ ይሳሳባሉ። ስለዚህ ወዳጄ ይህንን ነገር ካየህ እንዴት ነው ታዲያ ከሰው ልጅ ፍጹም ደስታ ትጠብቅ ማለት? ፍጹም የሆነውን እርካታ ፍጹም የሆነውን ደስታ ከሰው ልጅ ከፍቅር አጋሩ እየሸመጠጠና እየመጠጠ ከሰው ልጅ ደስታን አትጠብቅ ወዳጄ ይላል። እንዴት ታዲያ አንተስ ከእናትህ እርዳታ ከአባትህ እርዳታ የምታገኘው አሊያም ከሚስትህ የፍቅር አሊያም ሮማንቲክ ጨዋታ የምታገኘው ደስታ ከገደል ነው ያገኘኸው? ምን ይመስላል? እና የማያምንበት ሲዘባርቅ የሚኖር ፍጡር ነው የሰው ልጅ። አሰልቺ የሆነ ድግግሞሽ የመሰለውን ይዘባርቃል፣ መልሶ ደግሞ ያጠፋዋል። እንደዚህ ነው እንጂ የሰው ልጅ ያላንዱ ደስታ ያላንዱ አጋዥነት ያላንዱ ደጋፊነት የትም ሊደርስ አይችልም። እሺ አስተማሩ ወላጆቻችን ተማርን፣ በእነሱ ድጋፍ ተደሰትን እኮ ማለት ነው። ዲግሪያችንን ስንይዝ ለምሳሌ ቁብ ስንደፋ ተደሰትን። ያንንስ በእኛ ጥረት ብቻ ነው እንዲያሳካነው? ወላጆቻችን ብር እየላኩልን እኮ ነው የተደሰትነው። መምህራኖቻችን እውቀት እያስተማሩን እኮ ነው ያንን ነገር ያገኘነው። ታዲያ ያ ከሰዎች ያገኘነው ደስታ አይደለም ወይ? እሺ ሌላው ነገር ይቅር፣ የሆነ ስራ እንጀምራለን። ስራ የምንሰራው ምን ለማድረግ ነው? ለሆኑ ከስተመሮች ለማስረከብ ነው። እነዛ ከስተመሮች ደግሞ ሲገዙን እኮ እንደስታለን። ባይገዙን ምንም ስራ ባይኖረን ደግሞ ይደብረናል። ታዲያ
ደስታን ከሰው አትፈልግ የሚለው ታዲያ ከምን ልፈልገው? እኔ ከዚህ ነገር ሁሉ ደስታዬን ማግኘት ካልቻለ የት ላምጣው ታዲያ? ይሄ እኮ ነው ደስታዬን የሚያገኝበት መንገድ። እየው ደስታ እንዴት ሊገኝ እንደሚችል አስበኸዋ? ደስታህን ከሰው አትፈልግ የሚሉ ሰዎች ውሸታሞችና እነሱ ለራሳቸው ደስታ ከየት እንደሚገኝ ያልገባቸው ሰዎች ናቸው ነው የምልህ ወዳጄ። ከዚህ በኋላ ከፍቅር አጋርህ አስደሳች የሆነውን ፍጹም የሆነውን በደስታ ማዕበል ውስጥ እየዋኘህ የእርካታ ጫፍ ላይ ደርሰህ የደስታ ፍሬዎችን እየሸመጠጥህ እየኖርህ ደስታን ከሰው አትፈልግ አትበለኝ ወዳጄ። ቆም ብለህ ማሰብ ብቻ ነው የሚጠበቅብህ። ይቻለም እንደ ሸረሪት ድር ወደድንም ጠላንም አንዳችን ለአንዳችን በተሳሰርንባት ዓለም ውስጥ ነው የምንኖረው። ስለዚህ ብቻህን ልትሆን አትችልም። ብቻህን ምንም ልታመጣ አትችልም። ጥንታዊ ባህልህንና እውቀትን እያከበርህ ወደ ቀድሞው ዘመን ተመለስና ዘመናዊን ሰንኮፍ አውልቀህ ደስታን ከሰዎች ጋር በጋራ እያጣጣምክ መኖር እንደምትችል ላበስርህ ነው የመጣሁት ወዳጄ።